ከፍል ይሆን? እንደው ምን ይሻለኛል? ሰፈርተኛው እንደሆነ በሙሉ ሰልችቶኛል። አይ ጉዴ ፈላ። እዛችሁ አረግዬ ጋር ልሂዳ እንግዲህ። አረግ እባክሽን እናቴ እንደው አራት ብር አበድሪኝ እባክሽ። እንደው ለመብራት ልክፈል እባክሽ። ብርቅዬ አፈር በሆንኩ እኔም ያለሽ ለመብራት ብዬ ከራሴ የደበቅኳት መቼም ያለ ራሱ ያውቃል ብዬ አሁን ለመብራት ከፍል። እባክሽ ፈልጊ እባክሽን። እንዴ ነገ ወይም እንደሻው ሲመጣ እሰጥሻለሁ እባክሽ። ወይ ብርቅዬ እናት ባዳ ሆነች። አሁን ቢኖረኝ እንደው ከአንቺ የሚጨክን አንጀት አለኝ። ኧረ አንቺ ነገር ደግሞ ታዲያ ምን ይሻለኛል? እንደው ወዴት ልግባ? እኔ የምለው ወዴት ይሻላል? እኔ የምለው ደበበን ጠይቂው አለ የ9 ገቢ ነው እንደው ይሰጠኛል ብለሽ ይሰጥሻል። ባለፈው 20 ብር ተበድሬው መቼ ከፈልኩት? አንቺ ነገር እሱን ተበድረሻል ወይ? ምን ያልተበደርኩት አለ ብለሽ ነው? ምን ያልተበደርኩት አለ ብለሽ ነው? አሁንማ ይገርምሻል እንደው እንደ አሞራ ጣራዬ ላይ አርፍ እንደሆነ ነው እንጂ ማለፊያ የለኝ። እኔ የምለው ቆይ 4 ብር አይደለም? አዎ 4 ብር አንድ ላይ ጨምሬ እሰጥሃለሁ በይው። ይሰጥሻል። ግድ የለሽም ግድ የለሽም። ተኝቶ ይሆን ምግብ እያበሰለ ነው። ደቤ እንደምን አደርክልኝ? እንደምን አደሩ ይመርሻላት? ደህና ነህ የኔ ጌታ? አሁንም ደህና ሆነልኝ አንበሳዬ። ክብሩ ይስፋ ለመድኃኒዓለም። እሰይ የኔ አንበሳ፣ አፌ ቁርጥ ይበልልህ ልጄ። አዎ ክፉህን አያሳየን። አዎ እግዚአብሔር መቼም ችግራችንን አይቶ ይኸውና ጧሪ ልጅ እንኳን ባይሰጠን እንደ መልአክ ማዕከላችን እሱን ጥሎልናል። አዎ ገበናችንን ከታች ራስ አፍሮንማ ለአፍታ እንኳን እኮ ፊቱ ጥቁር አይልም። በልጁ ያገኘዋል። በልጁ መቼም የብሩክ ልጅ ብሩክ ነው። አዎ ደቤ እየሰማሁ ነው። ምን ነው ታዲያ ደቤ ምርቃቱን ሁሉ መሬት ታልከው? አሜን ማለት ማን ገደለ እያልኩ ነው። የእናት ምርቃት እኮ ጥሩ ነው። አዎ እኔና ደቤ መቼም ችግር ቀን አይሰጥም። አዎ በተለይ ውሃና መብራት እንዳታንሳው ደብዬ እሱ ነገር ውሃና መብራት እና ደግሞ ሰው የሚወደውን ነው የሚደፍረው። አዎ ከእጁ አይጣ አያሳጣው። እናት አበዳሪ እንጂ ተበዳሪ አያርገው። የእኛ የእናቶች ምርቃት የት ሄደው? ደቤ እና ይቅርታ አድርግልኝና ያለፈውን ሳልከፍል እንደገና ድጋሚ ግድ የለም አይጨነቁ። እንደውም አልፈልገውም ለመመለስ አስብ። የለም በፍጹም እንደው ትንሽ አቆይ ይሆናል እንጂ ብሬንማ እሰጥሃለሁ። አልፈልግም ይውሰዱት አልኩ። ተው እንጂ ደብዬ፣ ተቀየምከኝ እንዴ? አልተቀየምኩም። ይቅርታ አድርግልኝ ደብዬ፣ ይቅርታ አድርግልኝ ወንድም አለም እባክህ ይቅርታ አድርግልኝ። ቸግሮኝ እኮ ነው ደብዬ እስካሁን ያቆየው። ብሩን አልፈልገውም ለሌላ ጉዳይ ያውሉት አልኩ። እሺ ደብዬ፣ ያተረፈውን ይባርክልህ። አንቺ ስሚ ይኸውልሽ ሌላ በድረኝ ሌላ ስጠኝ እንዳልለው አውቆ እኮ ነው አረግዬ። እኔ የምለው ብርቅዬ ተይው ይቅር። ድጋሚ አበድረኝ ማለቱ ያሳፍራል። ደግሞስ ትልቁን ዕዳ ማስተረፋችን ጥሩ አይደለም። ያለፈው ዕዳ መች ተጨነው? እባክሽ አሁን እንደው እባክሽ እንደው መላ ፈጣሪ እባክሽ እንደው የት ልግባው ታዲያ? እንዴት? ቆይ እስኪ ብርቅዬ እኔ የምለው ሱቅ ሂጂ እስኪ አሊ ጋር ኤሊ ስትናበትና ትናንትና 50 ሳንቲም ቡና በድረኝ ብለው አይደለ እንዴ ከፍ ዝቅ አድርጎ የሰደበኝ አሊ። ያንቺ አሊ ድሮም ብድር ያለበት ሰው እንደተዋረደ
ቁረጡት። ይኸውልሽ ላምባዬን ገዝቼ አበራለሁ። ታይ የማይሆን ነገር አትሞክሪ እንዴ! እስቲ ቆይ አሁን ላምባ በቀን 50 ሳንቲም በወር ሲሰላ ስንት ይሆናል? ሲኖረኝ አበራለሁ፣ ሳይኖረኝ ደግሞ ይቀራል። እናንተ ሀብታሞቹ አብሩ እንጂ። እናንተ ሀብታሞቹ አብሩ። መጣሽ ወደ እኔ እንደሆነ በጊዜ በሬን ዘግቼ ባሌን እቅፍ አድርጌ ለጥላለሁ። ይብላኝ ባል ለማይበረክትላቸው ይብላኝ። ኧረ ሌማትሽ አይበርክት አንቺ። እኔ የምለው ታዲያ ብር ለሆነልሽ ይኖራል እንዴ? ይኸውልሽ እየዞርሽ ካትካዳሽን ከምትቀነቡሪ ብርሽን አትቆጥቢም ነበር? እኔ ብቄ ማንም አይልም። ድንቄባለው እንደ አንቺ አይነቱን ባለ አቅፌ ከምተኛ ይኸውልሽ ድመቴን አቅፌ ብተኛ ይሞቀኝ። ያጣ ወሬ ነው እባክሽ፣ ያጣ ወሬ ነው። ቆሻቆሻ አሮጊት ምን ትላለች? ጨምዳዳ አሮጊት እኔ የምትገናኝ ደግሞ አንቺን ጨምዳዳ የተጭማል። ምግብ የሚሸጠው እዚህ ነው የሚሸጠው? ዝም ሲሉኝ ጊዜ እኮ ምን ላድርግ ብለህ ነው? የኔ ልጅ የሆቴል ፍቃድ የለሽም እያሉ ስለሚያስቸግሩኝ ፈርቼ ነው። ግባ ሂድ ና ግባ ልጅ ግባ አይዞህ ግባ ሱቃ ቁጭ በል ግባ። ይቺ ጨምዳዳ አሮጊት ደግሞ ጎረምሳ ይዛ ገባች እንዳትለኝ። ይቺ ምቀኛ ግባ ቁጭ በል። መብራቴ ተቆርጦ ለጠላቶች መደሰቻ ከመሆን ምሳዬን ሸጭ ብከፍል ይሻለኛል። ወይ ጉዴ! አንድ እንጀራ ብቻ ነው ያለው። ያ ሰው ያ ሽማግሌ ደግሞ ምን ይበላ ይሆን? የእጅ መታጠቢያ አለ የእኔ ጌታ። አሁን አመጣለሁ። አለ ቆይ እኔ አመጣልሃለሁ። ምን ነው አይነት ወጥ የለም? አለ ግን አልደረሰም። አሁን አልደረሰም። እኔም ቀደም ሳል ይቀራል መሰለኝ። ቀደም ብለህ ነው እንደው ሜኖ ሳላመጣልህ እንደው ለምግባችን እንደው ለሆቴላችን እንደው አስተያየት ትሰጣል። እንግዲህ በልቼ ውስጥ አይቼ ነው። እሺ ለስላሳ ማነው ውሃ ላምጣልህ? ለስላሳ አለ ሞልቶ ምን ጠፍቶ አለ። ምን አይነት ይሆንልህ ግን? የሆነ አይነት ሲጀምር እንዲህ ነው የሚያደርገው። ወይ አንቺ እንዲህ ነበር የጀመረሽ ለካ። እንደዚህ ነበረ። አይ ያሮጊት ቦዘኔ። አይ ዘመድ ማጣት። ዝም በይ አንቺ። እንዳረጀ ዝንጀሮ ቁጭ ብለሽ ነገር ጎንጉኝ። ቤቴ ይኸውልሽ እኔ ቢዝነስ እየሰራሁ ነው። እሺ እንዳንቺ ቁጭ ብዬ ጡረታ አልጠብቅም። የሚጦረውም እኮ የታደለ ነው። የእንጨት ሽበት እባክሽ። እኔ ቢዚ ባልሆን አስጨርስሽ ነበር። ኧረ ይበዝብዝሽ። ሄደረዛ ሰሚያች ይኸው ዳማ ልክልሻለሁ። እሺ
ችግር አለ? ምንም ችግር የለም ልጆች ምንም ቀስ በል ወከባ ቤት እዚህ የሚለኩኝ ተናጡ አልይ እንደምን አደርክ? ደህና ረፈርክልኝ? ደህና እንደምን ነሽ? ደህና ነኝ። እንደው አንተዬ ረገ እንደው እነዚህ ሯጮች እንዲህ ሮጠው ነው እንጀራ የሚበሉት? ኧረ አፈር ይበላ። እንዳንቺ በየመንደሩ ቡና እያንቀረሩ መሰለሽ ታዲያ? ዝም በል አፍልቶ የጠራኝ አይመስልም። አይ በርቺ። ምን ይታወቃል፣ አንድ ቀን የአሮጊቶች ውድድር ይኖርና ሻምፒዮን ትሆኝ ይሆናል። እሱማ ቢሆን በማን እድሌ ባለቀ ሰዓት እንጀራ ይወጣልኝ ነበር ልጄ። እንደው እግር አጣጣልሽን ሳየው ገብርኤል አዛቦ ይመስለኝ። ቀልድብኝ፣ ግድ የለም እባክህ በእናትህ አንድ ለስላሳ ስጠኝ። ለስፖርት ነው ወይንስ? ግድ የለም አይ እባክህ ተወኝ፣ እንግዳ መጥቶብኝ ነው። ሂሳቡን ከገንዘቡ ጋር ከእንትኑ ጋር እከፍላለሁ። ቅዱስ ራኤል ይፍረዱብኝ፣ እከፍላለሁ። አይቻልም። ኧረ ይቻላል። ምንም አይቻል ነገር አለ ልጄ? እባክህ አታዋርደኝ። እኔም እኮ ባይባረኩልኝ ነው እንጂ እንዳንተ ያለ ልጆች አድርሻለሁ ልጄ። እባክህ ያለፈውን ዕዳ ሳትከፍይ ሌላ ተጨማሪ ስጠይቂ ትንሽ አታፍሪ? ግድ የለህም አሁን እከፍላለሁ አልኩህ። እንደው ተው እባክህ። እንደው ምግብ አቅርቤ ነው የመጣሁት ልጄ። በአላህ ይዤሃለሁ ልጄ። እባክህ ስጠኝ። ደግሞ ወደዚህ መጣሽ? ምን ላድርግ ትለኛለህ? እባክህ ስጠኝ። ግድ የለህም አመጣለሁ። አሁን ዛሬ ባታመጭ ግን የመጨረሻ እንጣ። ቅዱስ ራኤል ይፍረዱብኝ፣ እንደው ፍርድ ያርጉብኝ። አመጣለሁ። ግድ የለህም። እሺ የኔ ልጅ እሰይ የኔ ደርባባ። ስንት ነው ያልከኝ ሂሳቡ? ብር ከ50 በጣም ጥሩ ነው የኔ ደርባባ። እኔ ደግሞ ከ75 ጆሮ ጥላው ብለዋል። ምን አልሽ? አይ ወዲህ ነው። አሁን አመጣለሁ ማለቴ ነው። አሁን አመጣለሁ። ይቺ ማና አቂላ ካፌ አሮጊት ምን ነው እናንተ እንኳን ልጄ ከጫንቃዬ ላይ ብትወርዱ እንዴ! ይችም ስራ ሆና ምቀኛ ይፍላብን። እናንተ እዚህ ቁጭ ብላችሁ ድዳችሁን ከምታሰጡ ስራ አትፈጥሩ። የእኛ ሙር ስራ ፍጠሪልና። ደረት ብቻ ቀፎ ስራ ቢፈጥሩልህም አንተ ችለህ አትሰራም። በጫትና በሲጋራ ጭንቅላት ደንዝዟል። እንዴት ነው ቀመቀምሽን? ምን አገባ አበጀው ብጠጣ በገዛ ገንዘቤ ነው። ምን አገባህ አንተ? ሴት አለሙ ወጣቶቹን ጨረስክና ወደኛ ወደ አሮጊቶቹ መጣ። አንገኝም እኛ። እሺ አንገኝም። አንድ ለአንድ ነው ጨዋታ። እሺ አንድ ለአንድ ጨዋታ። አይንሽ ይጥፋ። አይንሽን የአባቴ እናቴ አምላክ ድርግም ያልከው። ኧረ አንቺ እልም ይበልልሽ። ድርግም እልም አደራው እልም በይ እጂ። መራሽብኝ አንቺ ሌባ ተባባሪ። አዎ እኔ መቻጣሁት ውስጥ አዋቂ ነው። አንቺ ነሽ የመራሽው። ስሚ ፖሊስ አምጥቼ ሳላስቀበድሽ ወረምሳውን ከደበቅሽበት አውጪ። አሁን ቶሎ ልብ አድርጉ። በስመ አብ ፊነት እገትርሻለሁ። አንቺ ነሽ የደበቅሽው። እኔ መቻጣሁት በህግ አምላክ እንዳትነቃነቅ አንተ ሰውዬ። ልብ ኋላ ያዘው እንደሻው ያዘው። መሳህን በልቶ ነው። ያዘው ስማ አንተ ለመሆኑ የእናትህ ቤት መሰልህ እንዴ ጥርግ አድርገህ በልተህ የምትወጣው? ምናልባት እኮ እኔ ቸግሮኝ ነው የባሌ ምሳ የሸጥኩት እና የጠፋሁስ እንደሆነ ጸበል ጻድቅ የጠራው መሰለህ? ገባህ? ጸበል ጻድቅ እንኳን እኮ ምርቃት አለው። 5 ብር ትሪ ስር እኮ አስቀምጬልህ። የለም ውሸት። ጉዳዩ ምንድን ነው? ኧረ እባክህ ዝም በል አንተ አታውቅም። ቢዝነስ ነው
ነው። ያዘው ብቻ ያዘና ቅዳም አስቀምጬልዎታለሁ። አያለም ና ምራ ውሸት ና ቢዝነስ ነው። ምን የሚሉት ቢዝነስ ነው? ይዣለሁ መጣሁ። እሺ አያት ይኸውልህ ይህቺ ሾካካ ይኸውልህ አያት ያው ስሚ አንቺ ሆቴል ከፈትን ከጠላቶቻችን አይን እንደው ትሉ እርግጥ አንቺ ልም ይበልልሽ አይንሽ ጥፋ እጂ እቺ የእንጨት ሽባ